ኬረ ጋሊቶ ደህና አደርክ። ኬረ ጋሊቶ ደህና አደርክ። ኬረ ጋልትኒ ደህና አደራችሁ። ኬረ ጋልትኒ ደህና አደራችሁ። አንድ ጊዜ እንደግመዋለን። ኬረ ጋሊቶ ደህና አደርክ። ኬረ ጋሊቶ ደህና አደርክ። ኬረ ጋሊቶ የምንለው ለወንድ ነው ማለት ነው። ሴት ስትሆን ደግሞ ሴቷን ስንጠይቅ ኬረ ጋሊታ እንላለን። ይቺን ኦ ወደ ኤ እንቀይራለን። ኬረ ጋሊቶ ደህና አደርክ። ኬረ ጋልትኒ ደህና አደራችሁ። ኬረ ጋልትኒ ደህና አደራችሁ። ኬረ ጋሊታ ደህና አደርሽ። ኬረ ጋሊታ ደህና አደርሽ። ኬረ ጋልትኒ ደህና አደራችሁ። ኬረ ጋልትኒ ደህና አደራችሁ። ኬረ ለጋሎሙ ደህና ወይም ደህና አድር ያለው ማለት ነው። ቅድም ወንዱን ስንጠይቅ ኬረ ጋሊቶ ብለናል። መልሱ ደግሞ ምን ይሆናል ማለት ነው? ኬረ ለጋሎሞ ብሎ ይመልሳል። ኬረ ለጋሎሞ ማለት ደህና አድር ያለው ማለት ነው። በአማርኛ ላይባል ይችላል። አሁን ለምሳሌ አንድ ሰው በአማርኛ ደህና አደርክ ብሎ ከጠየቀ እግዚአብሔር ይመስገን ብለን እንመልሰዋለን። ግን ደህና አድር ያለው ማለትም ይቻላል። በተለምዶ ሰው ደህና አድር ያለው አይልም፣ ግን በሲዳምኛ ይባላል። ኬረ ለጋሎሞ ወይም ኬረ ለጋሎማ የሚል ሰንተንስ ወደ አማርኛ ሲተረጉም ደህና አድር ያለው የሚል ትርጉም ነው ሰጠኝ። ግን በአማርኛ ላይባል ይችላል። በሲዳምኛ ግን ደህና አድር ያለው እንደማለት ነው ኬረ ለጋሎሞ ማለት። ስለዚህ እናንተ ይሄ ትርጉሙን ሳይሆን ማየት ያለባችሁ እንደ መልስ አድርጋችሁ ማለት ነው። አንድ ሰው ኬረ ጋሊቶ ብሎ ከጠየቀ ኬረ ለጋሎሞ ብላችሁ ትመልሳላችሁ፣ ወንድ ከሆናችሁ ማለት ነው። ሴት ከሆናችሁ ደግሞ ኬረ ለጋሎማ። ይኸው ቅድም በኤ ነው የሚያልቀው ብያለሁ። ኬረ ጋሊታ ብሎ አንድ ሰው ከጠየቀሽ ኬረ ለጋሎማ ትያለሽ ማለት ነው። ወንድ ሆነ ደግሞ ኬረ ጋሊቶ ብሎ ሰው ከጠየቀ ኬረ ለጋሎሞ ብለህ ትመልሳለህ ማለት ነው። እናንተም እዚች ጋር የጻፍኩትን ትርጉም ሳይሆን ማየት ያለባችሁ እንደ መልስ አድርጋችሁ ውሰዱት። አንድ ሰው ደህና ማደራችሁን ሲጠይቅ ኬረ ለጋሎሞ ብለህ ትመልሳለህ ወንድ ከሆንክ። ሴት ስትሆኚ ደግሞ ኬረ ለጋሎማ ብለሽ ትመልሻለሽ ማለት ነው። ሌላው ደግሞ ኬረ ለጋሎሞ መጋኑ ማሳሙና። ኬረ ለጋሎሞ መጋኑ ማሳሙና ደህና እግዚአብሔር ይመስገን ማለት ነው። መጋኑ ማሳሙና ማለት እግዚአብሔር ይመስገን ማለት ነው። ስለዚህ ቅድም እንዳልኳችሁ አንድ ሰው ደህና አደርክ ብሎ ከጠየቀ ኬረ ለጋሎሞ ማለት ይችላል። ባጭሩ መልስ ነው። ግን እግዚአብሔር ይመስገን የሚለውን መጨመር ከፈለግ ኬረ ለጋሎሞ መጋኑ ማሳሙና ትላለህ፣ ወንድ ስትሆን ማለት። ሴት ስትሆኚ ደግሞ ኬረ ለጋሎማ መጋኑ ማሳሙና። ይሄ መልስ ነው። ደህና እግዚአብሔር ይመስገን ማለት ነው። እገነማ ማለት መተዋወቅ ማለት ነው። እገነማ ማለት መተዋወቅ ማለት ነው። እገናሞ ማለት ደግሞ እንተዋወቅ ማለት ነው። እገናሞ ማለት እንተዋወቅ ማለት ነው በሲዳምኛ። እገናሞ እንተዋወቅ፣ እገናሞ እንተዋወቅ። ሱምክ አይቲ ስምህ ማን ነው ወይም ስምሽ ማን ነው ማለት ነው። ሱምክ አይቲ ማለት ስምህ ማን ነው ወይም ስምሽ ማን ነው ማለት ነው። ሱምክ አይቲ ማለት ስምህ ማን ነው ወይም ስምሽ ማን ነው ማለት ነው። ሱምያ ዳሺቲ ስሜ ዳሽ ነው ማለት ነው። ሱምያ ዳሺቲ ስሜ ዳሽ ነው። በዳሽ ቦታ ስማችሁን ቀጥታ ማስገባት ነው። አሁን ለምሳሌ እዚህ ሱምያ ታሪኩቲ ስሜ ታሪኩ ነው። አያችሁ እዚች ጋር ታሪኩ የሚል ቀጥታ ገባ ማለት ነው። ቲ የሚል መጨረሻ ላይ የመጣው ነው የሚለውን ነው የሚወክልልን ማለት ነው። ስለዚህ ሱምያ ታሪኩቲ ስሜ ታሪኩ ነው። ሱምያ ዳሺቲ ስሜ ዳሽ ነው። በዳሽ ቦታ የራሳችሁን ስም እያስገባችሁ ሰንተንስ መስራት ትችላላችሁ። ዳሽ ያማሜሞ ዳሽ ይባላለሁ።
ዳሽ ያመሜሞ ዳሽ ይባላለሁ። እዚች ጋር ያመሜሞ ማለት ይባላለሁ ማለት ነው። ስማችሁን እዚህ ቀጥታ አስገቡ በዳሽ ቦታ። ታሪኩ ያመሜሞ ታሪኩ ይባላለሁ። አሁን ስማችሁ ለምሳሌ መቅደስ ከሆነ ስምሽ መቅደስ ከሆነ መቅደሲ ያመሜማ መቅደስ ይባላለሁ። ስምህ ታሪኩ ከሆነ ታሪኩ ይባላለሁ። ታሪኩ ይባላለሁ። ታሪኩ ያመሜሞ ያላችሁ ማስገባት ትችላላችሁ። ዳሽ ያመሜማ ዳሽ ይባላለሁ። ለምሳሌ መቅደስ ያመሜማ መቅደስ ይባላለሁ። መቅደስ ይባላለሁ። መቅደስ ያመሜማ መቅደስ ይባላለሁ። መቅደስ ይባላለሁ። ዳሽ ያመሜማ ማለት ዳሽ ይባላለሁ ማለት ነው። ለሴት ነው። ማሎሳ ምንድነው የምትሰራው ወይም ምንድነው የምትሰሪው? ማሎሳ ማለት ምንድነው የምትሰራው ወይም ምንድነው የምትሰሪው ማለት ነው። ወይ ደግሞ ሌላ ኦልተርኔቲቭ አለ። ሎሲኪማት ስራ ወይም ስራሽ ምንድነው ማለት ነው። ሎሲኪማት ማለት ስራ ወይም ስራሽ ምንድነው ማለት ነው። አንድ ሰው ምን እንደምሰራ ለመጠየቅ የምንጠቀምበት ሰንተንስ ነው ማለት ነው። ስለዚህ ወይ ማሎሳ ብላችሁ መጠየቅ ትችላላችሁ ወይ ደግሞ ሎሲኪማት ብላችሁ መጠየቅ ትችላላችሁ ማለት ነው። ማሎሳ ማለት ምንድነው የምትሰራው ወይም ምንድነው የምትሰሪው ማለት ነው። ሎሲኪማት ማለት ደግሞ ስራህ ምንድነው ወይም ስራሽ ምንድነው ማለት ነው። ሮሳንቾ ተማሪ ነኝ። ሮሳንቾ ተማሪ ነኝ። ይሄ ሮሳንቾ ብሎ የሚመልሰው ወንድ ሆኖ ተማሪ ሰውን ነው። ሴት ሆና ተማሪ ከሆነች ሮሳንቾቴ ትላለች ማለት ነው። ሮሳንቾቴ ማለት ተማሪ ነኝ ማለት ነው። ሮሳንቾ ማለትም ተማሪ ነኝ ማለት ነው። ከላይ ያለውን ለወንድ ነው የምንጠቀመው፣ ከታች ያለውን ደግሞ ለሴት ነው የምንጠቀመው። ሴት ሆነሽ ሰው ምን እንደምትሰሪ ከጠየቀሽ ተማሪ ከሆንሽ ሮሳንቾቴ ብለሽ ትመልሻለሽ። ወንድ ሆነ ደግሞ ሰው ምን እንደምትሰራ ከጠየቀ ተማሪ ከሆንክ ሮሳንቾ ብለህ ትመልሳለህ ማለት ነው። ሮሲሳንቾ አስተማሪ ነኝ። ሮሲሳንቾ አስተማሪ ነኝ። ሮሲሳንቾ ማለት አስተማሪ ነኝ ማለት ነው። ሴት ከሆንሽ ደግሞ ሮሲሳንቾቴ ትያለሽ፣ አስተማሪ ነኝ ለማለት። ስራ ከሌላችሁ ሎሱዲኖ ትላላችሁ ማለት ነው። ሎሱዲኖ ማለት ስራ የለኝም ማለት ነው። ሎሱዲኖ ማለት ስራ የለኝም ማለት ነው። ሜ ክፍል ሮሳንቾቲ የስንተኛ ክፍል ተማሪ ነህ ወይም የስንተኛ ክፍል ተማሪ ነሽ? ሜ ክፍል ሮሳንቾቲ የስንተኛ ክፍል ተማሪ ነህ ወይም የስንተኛ ክፍል ተማሪ ነሽ ማለት ነው። ቶኔ ክፍል ሮሳንቾቲ የአስረኛ ክፍል ተማሪ ነኝ። ቶኔ ክፍል ሮሳንቾቲ የአስረኛ ክፍል ተማሪ ነኝ። የዘጠነኛ ከሆናችሁ ደግሞ እዚች ጋር ቶኔ በሚለው ቦታ ሆንሰ ብላችሁ ታስገቡና ሆንሰ ክፍል ሮሳንቾቲ የዘጠነኛ ክፍል ተማሪ ነኝ ብላችሁ መመለስ ትችላላችሁ ማለት ነው። ሂኮሮሳ የት ነው የምትማረው ወይም የት ነው የምትማሪው ማለት ነው። ሂኮሮሳ ማለት የት ነው የምትማረው ወይም የት ነው የምትማሪው ማለት ነው። ሀዋሲ ዩኒቨርሲቲ ተራ ሀዋሳ ዩኒቨርሲቲ ሀዋሲ ዩኒቨርሲቲ ተራ ማለት ሀዋሳ ዩኒቨርሲቲ ነው የምማረው እያላችሁ ነው ማለት ነው። ይህ እኮ ማለት ቦታውን ለመጠየቅ የምንጠቀምበት ደብሊው ኤች ኮስችን ነው። ይህ እኮ ማለት ነው። ዌር የምንለው ነው በእንግሊዝኛ ቦታውን ለመጠየቅ ነው። ሂኮሮሳ ማለት የት ነው የምትማረው ወይም የት ነው የምትማሪው ማለት ነው። ታቦር ሮሴሞ ታቦር ነው የምማረው። ታቦር ማለት የትምህርት ቤት ስም ነው። ታቦር ማለት የትምህርት ቤት ስም ነው። ታቦር ሮሴሞ ታቦር ነው የምማረው ማለት ነው። ታቦር ሮሴሞ ማለት ታቦር ነው የምማረው እያላችሁ ነው ማለት ነው። ሴት ስትሆኚ ደግሞ ታቦር ሮሴማ ይቺ ነው ወደ ኤ ቀይሪ። ታቦር ሮሴማ ማለት ታቦር ነው የምማረው እያልሽ ነው። ታቦር ነው የምማረው እያልሽ ነው። ሂኮ ሄራ የት ነው የምትኖረው ወይም
የት ነው የምትኖሪው? የት ነው የምትኖረው ወይም የት ነው የምትኖሪው ማለት ሂኮ ሄራ ማለት ነው። ሀዋሳ ሄሬሞ ሀዋሳ ነው የምኖረው። ሀዋሳ ሄሬሞ ሀዋሳ ነው የምኖረው። ይሄ ወንድ ነው እንደዚህ የሚለው። ሴት ስትሆኚ ደግሞ ሂኮ ሄራ የት ነው የምትኖሪው ብሎ ሰው ከጠየቀሽ ሴት ስትሆኚ ደግሞ ሀዋሳ ሄሬማ ሀዋሳ ነው የምኖረው። ሀዋሳ ሄሬማ ሀዋሳ ነው የምኖረው እያልሽ ነው ማለት ነው። ኤገናሞሞ ዳፍራ ታሺኖ ስለተዋወቅን ደስ ብሎኛል ማለት ነው። ኤገናሞሞ ዳፍራ ታሺኖ ማለት ስለተዋወቅን ደስ ብሎኛል ማለት ነው። ኤገናሞሞ ዳፍራ ታሺኖ ስለተዋወቅን ደስ ብሎኛል ማለት ነው። ኤገናሞሞ ዳፍራ ታሺኖ ማለት ስለተዋወቅን ደስ ብሎኛል ማለት ነው። አኔራኖ ታሺኖ ማለት ደግሞ ለነም ደስ ብሎኛል ማለት ነው። አኔራኖ ታሺኖ ማለት ለነም ደስ ብሎኛል ማለት ነው። አንድ ሰው ኤገናሞሞ ዳፍራ ታሺኖ ወይ ደግሞ ስለተዋወቀን ደስ ብሎኛል ስላችሁ እናንተም ደግሞ ለነም ደስ ብሎኛል ብላችሁ ትመልሳላችሁ ማለት ነው። ለነም ደስ ብሎኛል ማለት አኔራኖ ታሺኖ ማለት ነው። አኔራኖ ታሺኖ ማለት ነው። ወለ ያነራ ጣንዴሞና ማለት ሌላ ጊዜ እንገናኛለን። ወለ ያነራ ጣንዴሞና ሌላ ጊዜ እንገናኛለን። ማየ እሽ ማየ እሽ ማየ ማለት በስዳምኛ እሽ ማለት ነው። አንድ ሰው ወለ ያነራ ጣንዴሞና ስላችሁ እናንተ ደግሞ ማየ ትላላችሁ ማለት ነው። እሽ ማለት ነው። ጣንዴሞና ጣንዴሞና ማለት እንገናኛለን ማለት ነው። 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 ባኦት አትጥፋ ወይም አትጥፊ ማለት ነው። ባኦት ማለት አትጥፋ ወይም አትጥፊ ማለት ነው። ኬሩ ወይም ኬሩኒ ማለት ትችላላችሁ። ኬሩ ማለት ቻው ማለት ነው። ኬሩይ ወይም ኬሩ ማለት ቻው ማለት ነው። ቻው ማለት ኬሩ ማለት ነው። ባኢኖንተ ማለት ደግሞ ባኢኖንተ ማለት ደግሞ አትጥፉ ማለት ነው። ባኢኖንተ ማለት አትጥፉ ማለት ነው። ባኦት ማለት ደግሞ አትጥፋ ወይም አትጥፊ ማለት ነው። ባኢኖንተ ማለት አትጥፉ ማለት ነው። ይመቻችሁ።